ዶሮዋችን ደርሷል። እዚህ ጋር በጣም ነው የሚጣፍጠው እና እስከ መጨረሻው እዩት። እሽቶች ዲያይቡ ይባላል። በጣም አሪፍ ምግብ ነው። በከበዝም በሩዝም ይበላል። ሰላም ቤተሰብ፣ ዛሬ መተናል። እንግዲህ ዛሬ ዶሮ ፈረን ውስጥ እንከታለን ማለት ነው። በሮብ እዚህ ጋር 2 ሮብ አለኝ። እዚህ ጋር ሶስ አለ አረግበታለሁ። 1 ማንኪያ እዚህ ጋር በሆሮቶች ድንችና ካሮት ብቻ ነው የማረግበት እና ነጭ ሽንኩርት አብሬ ፈጫዋለሁ። እዚህ ጋር በዘይ ዘይቱን ብቻ ነው የሚጨምረው እና ዲያይ ፈረን እንሰራለን ማለት ነው። እዚህ ጋር ለካሮትና ለድንቹ በሆሮት በዘይት እለውሳለሁ ማለት ነው። ትንሽ ትንሽ ቢያንስ ግማሽ ማንኪያ። ዛተር ግን በጣም ያስፈልጋል። ዛተር ጨምርበታለሁ ቢያንስ 1 ማንኪያ በዚህ በትንሹ ማንኪያ። ሌላውን ቢያንስ ግማሽ ትንሽ ናት ማንኪያዋ። እርድም በጣም እንትን ስለሆነ ትንሽ ቀንስ ያለው። እዚህ ጋር የዶሮ ራሱ አለ እዚህ ጋር አድርጌ ያለውኝ ኮራንደር የሀሺሽ ቅጠል ፓውደሩ ማለት ነው። እዚህ ጋር እንዳያቃጥል ትንሽ አደርጋለሁ። ሲያቃጥል ስለማይወዱ ወይኔ እንደውም አበዛሁት። ለነገሩ እዛኛው ላይ ስለማላረግ ችግር የለም። እዚህ ጋር ሶስም ስላለኝ የሚያቃጥል ሶስ ስላለ ትንሽ ስለሆነች አይመችም እና ጨው አደርጋለሁኝ። ቆይ አንዴ ዘይት ላድርግና ጨው አደረኩኝ። አሁን አዋህደዋለሁ። ትንሽዬ ውሃ ጠብላለሁ። ውሃ ትንሽ ጠብ አደረኩበት። ለምን ቅመሙና ጨው እንዲዋሃድ ዘይቱን ብቻ ስላደረኩት አይዋሃድልኝ ጊዜ ነው። ቀስ ተዋህዶልናል። አሁን ሩቢን ደግሞ ፈጫለሁ ማለት ነው። በመፍጫ ዘይቱን አርጌ ይሄ አሁን ይሄንን ላቀላቅል ነው። የዶሮውን ደግሞ ስልስ እዚህ ጋር ያለኝ ይሄ የፍልፍሉ የለም አረኩኝ እና ነጭ ሽንኩርት 2 ሮብ ይሄ ሳይዝ ሮብ ማለት ነው 2 ያረኩት እና ዘይቱን አርጌ አንድ ላይ ፈጫዋለሁ እና ነጭ ሽንኩርት አለኝ 5 ፍሬ ያረኩ። እንደ ዶሮዋችሁ ነው። ሮብን ቢያንስ ከዛ በላይ ማድረግ ትችላላችሁ። እስከ 3 እስከ 4። አሁን በጣም ፋሚሊ ቤት ከሆነ ስልሱ በጣም ሲበዛ አሪፍ ይሆናል። ምንም ውሃ ምናምን ስለማይጨመር በራሱ በዶሮ ስለሆነ እንትን የሚለው የዛኔ ሮብ 3 4 ካርጋችሁ አሪፍ ነው። እኔ አሁን 1 ዶሮ ነው የምሰራው፣ ግን 2 ዶሮ አድርጌያለሁ፣ 2 ሮብ አድርጌያለሁኝ። እዚህ ጋር 3 ስለሚያቃጥል 1 ሙሉ ማንኪያ በዚህ አድርጌያለሁ እና በሆሮት አድርጌያለሁ። ከየሁሉም ትንሽ ትንሽ እና ፈጫውና አቀላቅየው ዶሮውን ደግሞ እንቀላቅላለን ማለት ነው። እዚህ ጋር ፈጭቼዋለሁ። አሪፍ ነው። ጨውም አለው። 1 ማጂም ስላደረኩኝ ጨው ብዙ አላስፈለገም። ትንሽ ነው ያደረኩበት ቅመሙ ላይም ስላለ ቢያንስ ለዶሮ አሪፍ ይሆናል፣ ይበቃዋል። እዚህ ጋር አቀላቅዬ ሽንኩርት ምናምን አይፈልጉም። ይሄኛው ሲጀመር በካሮት እና በድንች ነው የሚሰራው። ድንች ብዙ ስለማይበሉ አላበዛውም። እንደዚህ በደንብ ተቀላቅዬ ፓይሬክሱ ላይ አደርገዋለሁ ማለት ነው። ከታች 1 ሰዓት ተኩል ይፈጃል እስኪበስል። የላዩን ከፍቼ ግማሽ ሰዓት
አንድ ሰዓቱን ደግሞ ከላይ ከበር ስለማረግበት ቅመም ስላለው ይቀመጥም። የሁለቱም ቅመም አንድ ስለሆነ ችግር የለውም። አሁን ዶሮዬን ደግሞ ለውሰዋለሁ። እዚህ ጋር አጥቤ በዱኒ ዶሮዬን ቁጭ አድርጌዋለሁ። ቆራርጬ አጣጥቤ ማለት ነው። ዶሮዬን በደንብ አድርጌ አቀላቅለዋለሁ። ውስጡ በጣም እንትን የሚለው ሰንጠቅ ሰንጠቅም ስላደረኩት እንዳለ ይገባበታል፣ ክፍተት ስላለው። ሽታው በጣም ሽታው ራሱ በጣም ነው የሚወዱት። በከበዝ ይበላል፣ በሩዝ እኔ በከበዝም በሩዝም ሰራለሁ ትንሽ፣ ግን አብዛኛው በከበዝ ነው የሚበሉት። አሁን እንደዚህ ቢያንስ የተወሰነ ካቀላቀልኩት በኋላ እዚህ ላይ አረጋለሁ። ሁሉንም አዳርሰውና ራሱን ሶሱን አደርገዋለሁ። ከውሃ ምናምን አይጨመርም። በቃ የእርጎና በራሱ ይዋሃዳል ማለት ነው። ዶሮ ሲበስል ብዙ እንትን ብዙም አይበዛበትም። መረቅ የተወሰነ ይኖረዋል። በኋላ ሲወጣ ታዩታላችሁ። ሎሚ ከላይ ያረኩበት በኋላ ቆዳውን ነው ጠቅጥቅ ያደረኩት። በኋላ ሲወጣ ደግሞ ትንሽ ይሄ የጨመቅኩትን ሎሚ ግማሹን ሎሚ አደርገዋለሁ ሊወጣ ሲል እና ዳርሲም ፓውደር ከላይ ትንሽ ብታረጉበት ደግሞ በጣም ይጥማል። የቀረፋው ፓውደር እና ጨው ራሱ አለው ጣዕሙ አሪፍ ነው። በቃ አሁን ቢያንስ 20 ደቂቃ ምናምን ወይ 10 ደቂቃ ቆይቼ ፈረን ውስጥ ከተዋለሁ ከተዋሃደ በኋላ። ሰላም ቤተሰብ፣ ዛሬ መተናል። እንግዲህ ዛሬ ዶሮ ፈረን ውስጥ እንከታለን ማለት ነው። በሮብ እዚህ ጋር 2 ሮብ አለኝ። እዚህ ጋር 3 አለ አረግበታለሁ። 1 ማንኪያ እዚህ ጋር በሆሮቶች ድንች እና ካሮት ብቻ ነው የማረግበት እና ነጭ ሽንኩርት አብሬ ፈጨዋለሁ። እዚህ ጋር በዚህ ዘይቱን ብቻ ነው የሚጨምረው እና ዲያይ ፈረን እንሰራለን ማለት ነው። እዚህ ጋር ለካሮት እና ለድንቹ በሆሮት በዘይት ለውሳለሁ ማለት ነው። ትንሽ ቢያንስ ግማሽ ማንኪያ። ዛተር ግን በጣም ያስፈልጋል። ዛተር ጨምርበታለሁ ቢያንስ 1 ማንኪያ በዚህ በትንሹ ማንኪያ። ሌላውን ቢያንስ ግማሽ ትንሽ ናት ማንኪያዋ። እርድም በጣም እንትን ስለሆነ ትንሽ ቀንስ ያለው። እዚህ ጋር የዶሮ ራሱ አለ እዚህ ጋር ያለውኝ ኮራንደር የሀሽሽ ቅጠል ፓውደሩ ማለት ነው። በዚህ ጋር እንዳያቃጥል ትንሽ አረጋለሁ። ሲያቃጥል ስለማይወዱ ወይኔ እንደውም አበዛሁት። ለነገሩ እዛኛው ላይ ስለማላረግ ችግር የለም። እዚህ ጋር ሶስም ስላለኝ የሚያቃጥል ሶስ ስላለ ትንሽ ስለሆነች አይመችም እና ጨው አረጋለሁኝ። ቆይ አንዴ ዘይት ላርግና
አረኩኝ። አሁን አዋህደዋለሁ። ግን ትንሽዬ ውሃ ጠብላለሁ። ውሃ ትንሽ ጠብ አረኩበት። ለምን ቅመሙና ጨው እንዲዋሃድ ዘይቱን ብቻ ስላረኩት አይዋሃድልኝ ብዬ ነው። ተዋህዶልናል። አሁን ሩቢን ደግሞ ፈጫለሁ ማለት ነው በመፍጫ ዘይቱን አርጌ ይኸው ዶሮአችን ደርሷል። ያ ይፈራል። በጣም በስሏል። ያው ክክ ብሏል። ትንሽ ሎሚ ያረግበታለሁ ከላይ ውሃውን ብቻ እና በጣም ነው እንደማይሆን ድንቹን እዚህ ጋር በስሎልኛል። ካሮት በስሏል። በስሏል። 1 ሰዓት ተኩል ነው